ماشي عايشين ሰው ያለው ችግሩን ለመናገር ልጁ በምንድን ነው የሞተው? በመኪና አደጋ ነው። በቃ አንድ ቃላት ነገር እንደኔ ቁማጣው ነው ዘራውን ቡዳ እሷ ነው የበለችው። እንጀራ እናት ናት። ታላቅ ልጄ ሁሉ ቤትን የሚያስተዳድረው እኔ እንደዚህ ሲሆን የሚያሳክረኝ ልጄ የበለች እሷ ናት። አንተ አትከልክል ይኸው ይላችሁ ድረጅ ከሳቸው ጋር አንድ ላይ ድረጅ ይላችሁ ተጋግዘሽ ልጄ ይሄ ነው ለክሬ የሚከፍለኝ ይሄ ሲሞት በጅጋውኝ በጅጋው ዘዲያ እሱ ወንድም ነው ማለት ነው። ልጄ ነው እኔ እሱ ወንድም ክራይ የምከፍለው አጥቼ የነበርኩበት ልጄ ዛሬ 3 ዓመት ነው ከሞተ። መኪና እሱ የሚለውትን ነገር ስም ያርኳ መሄጃ ላይ ወደ ስራ ሲሄድ ምን ከእንደገና ሲያው ምን ነበር የሚሰራው? ምንድነው እሱ የሚሰራ የነበረው? ጋሽ እዛ መከላከያ ውስጥ መጀመሪያ ሲሰራ ነበር። ከዛ ስራው ለቆ ወጣ። ሶማሊያ 3 ዓመት ቆይቶ መጣና ስራው ለቀቀ። እንደገና ባለስልጣኖች ልጁ ለስራ ታታሪ ነው ብሎ መልሶ እየሰራ ለማሄድ አመት እንደገና አዲስ አመት ከቆየ በኋላ ዱቅ ያርካ ጋር ማዞሪያ እዛው ነበር የሚሳፈረው። ሲሄድ እሱ 12 ሰዓት ነው የሚነሳው። ሲሄድ መኪናው በላዩ ላይ ሄደ። መኪናው አልተያዘም። መታወቂያ ኪስ ነበረው፣ ስልክ ነበረው። አወጡና እሱ የሚሰራበት ተደወለ። ከተደወለ ወዲህ አሁን ወደ እኔ ጋር የድርተኞች የተሰማ ልጅ ሞቷል ብሎ ወደ እኔ መጡ። ሲመጡ ልጄ ሞት አለቀስኩ፣ አሳለፍኩ። ህዝቡን መጣ። ከዛ በቃ አቅም አጣሁ። እኔ ቁማጣ ነኝ፣ መስራት አልችልም፣ መንቀሳቀስ አልችልም። ኪራይ የሚከፍለው አጥቼ ዛሬ 3 ዓመት ነው እንደዚህ ወጥቼ የኖርኩት። ዛሬ 3 ዓመት ነው እዚህ መሆን ከጀመሩት? አይ ይሄ መቅድሚያ ነው። እሱ ነበር ሲያሳክም የነበረው። በቃ ዛሬኛ ለእናንተ ምሳ የሚሆን ነገር ይዘን መተናል። ምሳችሁን ምሳ አንድና የምችለውን እሱ ነው። አይምሮ ታማሚ ያሉት ይሄ አዎ፣ እሱ አይምሮ የሚታመመው ውሃም ደግሞ ያዟት፣ ውሃም ብቻ ያዟት። እግዚአብሔር ከእናንተ ጋር ይሁንላችሁ። አደራቸው በእግዚአብሔር ጋር ከእናንተ ጋር አምላክ ይሁንላቸው። ክፉ ይጠብቃቸው። እርዳታቸው ከእግዚአብሔር ታገኙታላችሁ። እኔው ከቤት አልወጣም። ለሽንት ሰው ተሸክሞ ነው እዚህ የሚሄደው። ምግብ እንደዚህ እንደናንተ ያለው ሰው አንጥቶ ነው የሚያበላው። ስለዚህ እግዚአብሔር ሰላም ሰላም ግቡ። እናንተ ጋር እግዚአብሔር ይሁንላችሁ። ጤና ይስጣችሁ። እንደዚህ ያለ ችግር አያጋጥማችሁ። ሜዳ አትውጡ። ክብር ለክብር ነው። እናንተ ጋር ጌታ ይሁንላችሁ። ጌታ ይሁንላችሁ። ጌታ ይሁንላችሁ። ጌታ ይሁንላችሁ። ተባረኩ። ሰላም እንደየመጣ እንጠይቃችኋለን። እሺ፣ ሰላም ግቡ። ሰላም ክፉ ችግር እግዚአብሔር ከእናንተ ጋር ይሁን።
ጤና ሁኑ። አሜን። እውነት ከ44 ታቦት ፊት ነው በጌታ ኢየሱስ ፊት ነው የሚለው። አሜን። እሺ፣ ሰላም ቆዩ። አሜን። እሺ፣ ሰላም ቆዩ። እሺ፣ ሰላም ሁኑ። እሺ፣ ሰላም እሺ። ገሉ ጋሽ እሺ